ልክ ሚኒስትሪ ተፈትኜ እንደገባውኝ ነው መድኃኒቱን የጠጣሁት። ስለከሳው ነው እንጂ ይሄ የተከፈለ ነበር። መጥቶኝ መቤት መቀርቀሪያ ማለት ነው። አሃ ለምን ወጣሽ? ልብስም አውልቃ እንደዚህ ሆነ ቢንጡቴ እንደዚህ ምናምን ስለዋለች። በቃ እኔ አሁን ላይ ነው እንጂ የባነንኩት የክስልሽ ጋር አንተኛል እንደዛ ቢሆን እሺ። ሴቶች አስቀምጧል እሱ ሌላ ቦታ ሲኖ አገባህ እየተባለ ማለት ነው። ሲኖ አገባ ሲኖ ኦኬ። ጠብ ነበር ካንቺ ጋር አንቺ ሲገባሽ ተናገርሽ? መድኃኒት ጠጣው? ለምን? አይዞሽ አይዞሽ። አሃ እንደዛ ሆነሽ እንደገና ዱላ ይኖራል? እሱንም ፍቅር ይዟት ነው ያለ ሱቅ ልኮ ስመለስ አጠና ከዛ አገባውኝ በገባውበት በ15 ቀን ራሱ ወጣለሁ። እንደዚህ አብራችሁ መዋል ማደርና እሱንም ፍቅርም ይዞኝም አይደለም እየታመመች መጣች። ዛን ሆስፒታል መታከም ያለባት ይሄ የልብ ኬዝ ነው። በስማ እኔ አቅም የለኝም። በምንድን ነው የምወስደው? 50 ሺህ ምን ለሰርጀሪ ደግሞ ሙቀት ነው በጣም ለሊት እንዴት እንደምታደርበት ያፍናታል። ሰቃየው ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከረማችሁ? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልብ የሆነ የተሰኘው ተወዳጅ ፕሮግራማችን ላይ ነው የምንገኘው። እንግዲህ ዛሬም እንደተለመደው አዲስ እንግዳ ይዤላችሁ መጥቻለሁ። የዛሬ እንግዳዬ ከአዳማ አካባቢ ነው የመጣችው። ፀሐይ ትባላለች። የዛሬ እንግዳዬ እንግዲህ ልጇን ይዛ ነው የመጣችው። ሚዝላ ስለሌለ መሰለኝ ልጇን ይዛ የመጣችው። ታሪኳን ልታወራ ልታዋየን ልታካፍለን መጣለችና የሷን ታሪክ እንሰማለን። እናንተ የሚጨነቃችሁ ግራ ይገባችሁ መልስ ሰጣችሁለት ጉዳይ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ እንደዚሁ 5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራችኋለን። ከማየታችሁ በፊት ታሪኩን ዩቲዩብ ቻናሌን ገብታችሁ ሰብስክራይብ አድርጋችሁ ብትመጡ ደስ ይለኛል ማለት ነው። የዛሬ ባለ ታሪክ ምንድነው? ከልጅነት ጀምሮ እንድታጫውተኝ እንግዲህ እንጠብቀው። አብራችሁ ቆዩ። እንዴት ነሽ? ደህና እግዚአብሔር። ሰላም ነሽ ወይ? ደህና እግዚአብሔር። ሙሉ ስምሽን ማን ልበል? ፀሐይ አቃጋ ባላ። ፀሐይ አቃጋ አቃጋ ምን ማለት ነው? የጉራጌ ሰው ነው። የጉራጌ ሰው ነው። ትርጉም አለው? ሐቀኛ ነው መሰለኝ። ሐቀኛ መሰለኝ ነው የሚባለው። ይልሻል እዛ ሀገር ቤት ክትፎ ላይ ጎበዝ ነሽ አሉ። እውነት? ማን ነግሮሽ? ያወሩኛል ሰዎች ክትፎ ላይ ቆጮ ላይ ምናምን ጎመን ክትፎ ምናምን በጣም ኃይለኛ ነች አሉ። እውነት ነው። ሀገር ቤት ምናምን ታውቂያለሽ? ጆካ አላውቅም። ምንድን ነው ጆካ ሆቴል አታውቂም? አዳማ ጆካ ሆቴል ወይ ጆካ? አዎ እውነትሽን ነው። ምግብ ቤት እንትንም ነበረኝ ኬላ እንትን ይሄ ምን ነበርሽ? ምግብ ቤት ሰሪ ነበረ። ኧረ ተይ። ሽመልስ ግሮሰሪ ሰራ ነበር። ታሪክሽ ብዙ ነው። እዛ የሆነ ነገሮች ምን በጣም እኔ በቃ ሰማሁ ደንበኛ ይመጣልኝ ነበር። እውነትሽን ነው። ዋው ደስ ይላል በጣም። አሁን ተመልካቾች ደንበኛ ሊመጣልሽ ይችላል አይታወቅም። እስቲ ከልጅነት ጀምሮ ታሪክሽን ልስማው ፀሐይ። አዳማ ከመድረስሽ በፊት እንግዲህ ብዙ ታሪክ አሳልፈሻል። እስቲ ንገሪኝ ፀሐይ ታሪክሽን ልስማው። ከልጅነት የተወለድኩት ጉራጌ ሀገር ነው። ቆይ ተመልካቾቻችን መጀመሪያ ሶአሚ ስታይልን በጣም አመስገን እፈልጋለሁ። ሶአሚ ስታይል ጋር ጎራ ብትሉ እንደዚህ አይነት የሚያማምሩ ኮትና ሱሪዎች፣ ኮትና ቀሚሶች፣ ሸሚዞች፣ ቀሚሶች፣ ቦርሳና ጫማዎች በአጠቃላይ በርካታ የተለያዩ የሴት አልባሳቶች ይገኛሉ። አድራሻ 22 አውራሪስ ሆቴል አጠገብ ሀዊ ህንጻ ግራውንድ ላይ ትገኛለች። በ0911 10 75 54 ላይ ብትደውሉ የምትፈልጉትን አይነት ልብስ ሄዳችሁ እንድታገኙ መረጃ ታገኛላችሁ ማለት ነው። ሶአሚ ስታይልን እጅግ በጣም እናመሰግናለን። ፕሮግራማችን አሁን ይቀጥላል። የፀሐይ የልጅነት ታሪኳ ምን ይመስላል? የተወለድኩት ጉራጌ ሀገር ነው። የት? ጉራጌ ሙህር እሺ ሙህር ይባላል። ያደኩት ግን ኢተያ አርሲ ኢተያ ይባላል። ከወንድሜ ጋር ነው ወንድሜ ወስዶ እናት አባቴ ትንሽ ግጭት ምናምን ስለነበሩ በዛ ጭቅጭቅ እንዳልሰማ በቃ ወንድሜ ወሰደኝ። ስንተኛ ልጅ ነበርሽ ለቤት? እኔ መጨረሻ ነኝ። የመጨረሻ ልጅ ነሽ? ስንት ናችሁ ልጆች? 8። ስምንተኛ ልጅ ነሽ። ስለዚህ 7ቱ በደንብ ሲጭቅጭቁን ይሰሙ ነበር? 7ቱን ሳይሆን ወደ 4 ነው የምንሰማ ነበር። ኦኬ ሌሎች ወጥተዋል። እሺ መጣሽ። በስንት አመትሽ መጣሽ? አመቴን አላውቀውም። አንደኛ ክፍል ተማሪ ነኝ። እሺ እስቲያጫውች እና ወንድሜ ጋር ነበር ያደኩት። በጣም ተሰቃይቼ ነው እዛም ያው ጭቅጭቅም ስቃይ ማልቀራልኝም በጣም ተሰቃይቼ ነው ያደኩት። የት ወንድምሽ ጋር? ወንድሜ ጋር በጣም ኃይለኛ ነው። በቃ ሲገባም ሲወጣም መቀጥቀጥ ነው። እና በቃ ሳጠናም እንደዚህ ለሊት ተነስቼ ነው ጊዜ የለኝም። እኔ ነኝ የምሰራው ሁሉ ስራ
ልጆችም ተወለዱ። እኔ ነኝ በቃ ተሸክሜ ነው የምሰራው። እንጀራ መጋገረው ተሸክሜ ነው። ወጥም ምንም ትንሽ ከወደቁብኝም ያው እገረፋለሁ፣ እመታለሁ። ለዛውም እንትን አይደለም እኮ የምገረፈው እንትን የቤት መቀርቀሪያ የሚባል እንትን አለ አጣና፣ በሱ ነበረ የሚመታኝ እና የሆነም ጥፋት ከጠፋ እንጀራም አንዳንዴ ይበላሽብኛል። የልጅነት ነገር ልጆችም ስለሚያስቸግሩ ሲበላሽብኝ ራሱ ይመታኛል። በጣም ተሰቃይቼ ነው ያደግኩትና ከዛን ወደ 7ኛ ክፍል ደረስኩኝ። እንደምንም ብዬ ሌሊት ነው ማጠና። በቃ ጊዜ ስለሌለኝ ሌሊት ተነስቼ ሳጠና እንዴት የፍቅር ደብዳቤ ነው ምጽፈው ምናምን እያለ የተነሳ ይመታኛል። በዛ ከዛን በቃ ስቃዩ ምርር ሲለኝ መድኃኒት ጠጣሁ። መድኃኒት ጠጣሁ? አዎ። ለምን? ለማሞት። እሺ አይዞሽ፣ እንዴ አይዞሽ። እዛን መድኃኒት መጀመሪያ እንትን መድኃኒትም ሳልጠጣ ጠፍቼ ጎረቤት ብር ሰጥተውኝ ከቤትም ትንሽ ብር ነበረ እሱን ይዤ ልብስ የእሷንና አንድ የጆሮ ወርቅ ይዤባት ሄድኩኝ። የባለቤቱን? አዎ እንትን አሉኝ መስመሩን መሄድበትና አቅጣጫ ነግረውኝ መስጂድ ቤት ነው የነገሩኝና ጎረቤት። እሺ በዛ ተነስቼ እየጠየቅኩ ወደ ሀገር ቤት ሄድኩኝ። ተመለሽ? አዎ በስንት አመቴ ወደ 7 አመት ነው 6 አመት ተቀምጬ ማለት ነው። ከዛን አጎቴ ጋር አዲስ አበባ መጣሁ። እሱ መጣ ፍለጋ መጣ። ያው ልብሱንም ወርቁንም ሰጠሁት። እኔ ያናዳኝ ነው እንጂ የሰው ወርቅ አልፈልግም ካብዬ ሰጠሁት። እንሂድ ሲለኝ አልሄድም እኔ ያልኩትና እዛው ቀረው። አዲስ አበባ አጎቴ ጋር መጣሁ። አጎቴ በቃ ሁሉም ነገር ልስራ፣ የቀን ሰርቼ የማታ ልማር አልኩት። የትምህርቴ ነገር አይሆንልኝም። ከዛን ቀን ሰርቼ የማታ ልማር ስለው እኔ ወንድሜ ስም አጠፋሽ፣ ያው ሚዲያ ላይ ማይወራ ነገር ነበረ። ወንድሜ ስም አጥፍተሻል፣ እኔ ጋር አትሆኚም፣ ያሳደገሽ እሱ ነው። እዛው ተመለሽ? አዎ እዛው ተመለሽ ያለኝ። ከዛን በስንት ጭቅጭቅ እሺ ብዬው ሲጨቅጭቀኝ ተነስቼ ሄድኩኝ። አስታረቀን፣ እሱ ወስዶ ማለት ነው። አስታረቀንና ልክ ሚኒስትሪ ተፈትኜ እንደገባውኝ ነው መድኃኒቱን የጠጣሁት። መድኃኒቱ ገዝቼ ይዣለሁ። ሚኒስትሪውን ተፈተሽ? ፈተና ተፈትለሽ ተስፋ የምታጭው? አዎ እሺ። ልክ 11 ሰዓት ተፈትነን እንደገባን ያው በጣም ስቃይ ነው። ቢማይሉኝም በቃ ወደ ስራ ነው። ጠዋትም በልቼ አልሄድም ትምህርት ቤት ማለት ነው። እናቴ እሷን ወልዳ ልትጠይቅ መታ አይታ በቃ ልጄን ስጠኝ፣ ተማሪ እኮ ከትምህርት ቤት ሲገባ ይርበዋል ብዬ ሳይሆን ስራን ምጋብዟት፣ ስለዚህ ስጠኝ አለችው። እኔ ስለማላቅ ነው በቃ ይስተካከላል ምናምን ብሎ አስቀመጠኝ። ከዛ በኋላ ዞርም ብሎ ያየኝ ሰው የለም። ስልክም እንደዚህ ነበረ፣ እንደ ልብ አይገኝም ነበረ ያኔ። አይዞሽ። ከዛን 11 ሰዓት ገብቼ ተፈትኜ በጊዜ ይዤ ነበረ። ሚኒስትሪዬንም አሳልፈተን አልጠጣም ብዬ ከዛን ገባሁኝና ሚኒስትሪ ተፈትኜ ጠጣኝ። እሱንም ጎረቤት ሄጄ ነው የጠጣሁት። እሺ ከዛን እያገሳሁ ትንፋሼ ይገባታል። ሙሽራ ናት ግን እሱ ነው ሚዜ ወንድም። ሙሽራ ማለት ጎረቤት አግብታ? እሺ ምንድነው ትግስት ነው የሚሉኝ ሁለታችን። ሚስቱም ፀሐይ ናት፣ እኔ ፀሐይ ስለሆንኩ ትግስት አሉኝ። ትግስት ምንድነው የሚሸተኝ አብሽ ምንድነው ስትለኝ ምንም አልኳት። ጠጋ ብላ ስታሸተኝ አንቺ መድኃኒት ጠጥተሻል እንዴ እያዞረኝ ነው፣ ትክክል አይደለም የምታናግረኝ ብላ ጮኸች። ከዛን ሰው መጣ ተሰባሰበ ወደ ሐኪም ቤት። አንዱ አለንተን ብዬ አፈር ሊያጠጡኝ ሲሉ እምቢ ብዬ ወንዶቹን ማሸነፊያ አንዷ ትግስቴ ንካሽኝ ያለች እንደዚህ ያስከፍታቸው አፈር አጠጣችኝ። አፈር ጥሩ ነው? ጥሩ ነው አሉ። እሺ ከዛን ሐኪም ቤት ወሰዱኝ። ሐኪም ቤት ያው ሐኪሙም እየሰደበኝ አንቺን የመሰልሽ ይሄንን መልክ ይዘሽ ይሄንን የመሰለ መልክ ይዘሽ እንደዚህ ትበላሻለሽ፣ እንደው አንቺን መሞት ነበረብሽ፣ ዞርም ብሎ ያለ ማየት ነበረብን ምናምን እያለ አከመን። ከዛን በቃ ዳንኩኝ። ተመለሽ? ከሐኪም ቤት ስወጣ አስተማሪና አምጧት አለች። የኛ አስተማሪ ናት፣ እዛ አካባቢ ናት። አስገባችኝ። አልጋዋ ነጭ እንትን ነበር የተነጠፈው።
አይሆንም መሬት ትተኛ ሲባል ኧረ እሷም ልትበላሽ ነው እንኳን ያልን ያልጋ ልብስ ትተኛለች። እና የላሞች ነበሯትና ወተት ወደ ወተት አጠጣችኝና ከዛን ጎረቤት ይዘውኝ ጎረቤት ወሰዱኝ። ጎረቤት ነው የገባሁት። አሁንም ሲመጣ የሆነ እርምጃ እንዳይወስድባት ተብሎ እንደዛ ሆነሽ እንደገና ዱላ ይኖራል? እሱንም ፍቅር ይዟት ነው ያለ። ፍቅር ይዞሽ ነበር? ምንም የለብኝም እኔ ፍቅር ይዟት ነው እንጂ የጠጣችው ምንም ተበድል አይደለም ነው ያለው። ደመደሙት በዛ አለ። ኦኬ ወንድሜ ነው የሚለው። ከዛን በቃ እቺ ልጅ በሰላም ሸኛት ብለው ጎረቤት ወጥረው ያዙት እና ጎረቤት እንትን ሲለው በቃ ትሄጃለሽ አለኝ። አዎ እሄዳለሁ ሳልለው ሄዳለሁም ካልኩት ላይሸኘኝ ነው። እዚህም እቀራለሁም ካልኩት ላይሸኘኝ ስለሆነ በቃ ደርሼ እመጣለሁ አልኩት። ኦኬ ሀገር ቤት ደርሼ ጠይቄ እመጣለሁ ስል ልብሴ በፌስታል አድርጎ ወደ ውጭ ወረወረ። ከዛ ደምን መርጬ እኔ ተነስቼ ወደ ሀገር ቤት ሄድኩኝ። እሱ ለሚስቱ ነው የሚያዳለው ወይስ ምንድነው? ለሚስቱ ነው በቃ። እሷም ሱቅም ከላከችኝ እሷን መቆጣት ትቶ እኔ ነው ለምን ሱቅ ሄድሽ ብሎ ይቀጠቅጠኛል። ያ እንደውም የሷ ያ አጎት ሱቅ ልኮኝ ስመለስ ባጠና ብዙ ጊዜ እንደውም አሁን ስለከሳው ነው እንጂ ይሄ የተከፈለ ነበር። መጥቶኝ መቤት መቀርቀሪያ ማለት ነው። ብዙ ጊዜ አልደፈንም ነበር። እንደተለያየ ነበር። ክፍል አለ ይሄ እንትኑ ያረፈበት ቦታ ብዙ ጊዜ በቃ እንደተከፈለ ነበር ያለው። ቁስል ሳይሆን ማለት ነው። ምልክት ነበረው? ምልክት ሳይሆን በቃ ይሄ ዱላ ያረፈበት ሰምጦ ኦኬ ነበር። ከዛን በቃ እነዛም ስል ተነስቼ ሀገር ቤት ቆየው። ከሀገር ቤት ወደ ደብረ ዘይት መጣሁኝ። ስራ ገባሁኝ። እንትን እቃ ጣቢነት ገባሁ። ተመለሽ ወደ ሀገር ቤት? እቃ ጣቢነት ቀጠሩኝ። ከዛን ሽማግሌው ነብሳቸው ይማር እቺንማ እኔ አላሰራትም ትምህርቷን ትቀጥል እንጂ ያሉ ሲያዩ ትምህርቷን ትቀጥል ለስራ አይደለም አላሰራትም ይሄንን ስራ አሉና ክረምት ትምህርት እስከሚከፈት መስራት ጀመርኩ። እዛ ስሰራ ቆየውኝና አሁን አጎቴ መጣና እዛ ሲያየኝ እዚህ እየሰራሽ ነው አልኩት። በቃ እኔ ጋር ትመጫለሽ አዳማ ነው ያለ ነበር። እሱ ሞቷል በህይወት የለም እኔ ጋር ትሰሪያለሽ አለኝ። እሺ አልኩት። ጓደኛሞች ናቸው እንዳይቀየሙኝ እንደዚህ ቦታ ብለሽ ነይ ስልክ ሰጥቶኝ ሄደ። ተነስቼ እሱ ጋር ሄድኩኝ። እሱም ያው ወንድሙ ነው እዚህ አዲስ አበባ ያለው። ለሱ ስም የሰጠችው ላንተም ስም ሊቀርልህ ነው እንዴ? ለምንድን ነው ያስገባሃት አለ። እንጀራ መጋግረው እኔ ነኝ፣ ልብስ ማጠቤ ምን ብዬ ቡቲክ እኔ ነኝ የምከፍተው። ቡቲክ ሸጣለሁ። አንቺ ነሽ በቃ ከእንግዲህ የምታመጪው ዶን ገበያ የሚያመጣሽልኝ አንቺ ስለሆንሽ ልብስ የሚሄደውን ስለምታቂ ሄደሽ ታመጫለሽ ምናምን አለ። እሺ አልኩት። ከአዲስ አበባ እሺ። ቦንዳ አይደለም አዲስ ልብስ ነበር። እሺ ከዛን እሺ አልኩት። በመሀል ይሄንን እንደዚህ ስለው እኔ በቃ ስራ ፈልገሽ ግቢ ከወንድሜ ጋር መጣላት አልፈልግም አለኝ። ስለው ከወንድሜ ጋር መጣላት አልፈልግም ስራ ፈልገሽ ግቢ። አዳማ ወዴት እንደሆነም አላውቀውም እድሌ ሆኖ ማለት ነው። ወይ ስራም ፈልጎ እንደዚህ ቦታ ግቢ አላለኝም። ስራ ፈልገሽ ግቢ አለኝ። እሺ ብዬ ጎረቤት ሄድኩኛና ሳለቅስ ነው ያደርኩት ራሱ ብስብስ አድርጌ። ከዛን ጎረቤት በእናትሽ ስራ ፈልጊልኝ መኖሪያ ቤት ፈልጊልኝ አልኳት ነው አለችኝ። እሺ ብላ ደላላ ቤት ይዛኝ ሄደች። ጥሩ ሰዎች አጋጠሙ። እነሱም እንደው ማርያም እናንተን ብለን ነበር የመጣነው ጸልየን ነበር የመጣነው እንደውም ጥሩ ሰው አጋጠመኝ ብለው እድልሽ ከቀናኝ ምን ወስድሽ ቦታ አለ አሉ። በቃ መሰሪውም ተመችቶኛል ምን ብለው ደስ ብሏቸው እየሰራውኝ የቤት ስልክ ነው ያኔ ስልክ የፈለግሽበት ደውይ ይሉኛል። ሌላ ሰው የለኝም። እሱ ጋር ደወልኩኝ። ማጋ አጎቴ ጋር እኙ ወስዶሽ ነበር አጎት። ደወልኩኝና እንዴት ናችሁ ምናምን አልኩኝ። ስልኩን ተቀበለኝ። በስንተኛው ጊዜ ደውሎ ነይ ልትማሪ ነው ነይ አለኝ። እሺ ልምጣ ስለው አዎ ልትማሪ ነው አለኝ። እሺ ብዬ ተነስቼ ልትማሪ ነው ተብያለሁ ልሄድ ነው። እኔም እኮ የማታ አስተምርሻለሁ
እዚህ ተማሪ ቀን እየሰራሽ የማታ ተማሪ አለች። ኧረ ቀን ነው መሰለኝ የሚያስተምረኝ ልትማሪ ነው ነይ ብሎኛል አልኳት። እና መሸኛም ላስወጣ ምናምን መሸኛ የለኝም አልኳት። እሺ ብላ በመኪናዋ ይዛኝ ሄደች። አዳማ አጎቴ ጋር ማለት እሺ። የት ናት? እዛው ነች አዳማ ናት። እሺ አጎቴ ቤት አደረሰችኝ። ትማሪያለሽ አለኝ። ሄድኩኝና መሸኛ አውጣልኝ አልኩት። ኦኬ። ከየት ነው መሸኛ የሚወጣው? ይተያ ነው መሸኛ አውጣልኝ አልኩትና መሸኛውን አውጥቶ ከለከለኝ። ለምን? ማስተማር? አዎ አልሰጥሽም አለ። ለምን ቢባል ቢሰራ እምቢ አለ። ተነስቼ ያው ሰው ጋር ገባሁኝ። እሱ ቤት እንድትቀመጪ ነበር እየሰራሽ መሰለኝ። በቃ አልሰጥሽም አለ መሸኛውን። ምን ጸብ ነበር? በምን ምክንያት? ወንድሜ ነው ይሄ እንደዚህ የሚቀጠቅጠኝ የነበረው። እሱ ነው ሄዶ ያወጣው? እሱ ነው እንትን የሚያወጣልኝ መሸኛውን። ስለዚህ አልሰጥም ማለት? አዎ አልሰጥም። አወጣውና በቃ አልሰጥሽም አለ። እኔ ጋር ካልሆንሽ ነው። ከዛን በቃ ተቼ ተመልሼ መጣሁ። እንደውም ኤርሚያስ ታደሰ ታውቂዋለሽ? እነሱ ጋር ገባሁ። ኤርሚያስ ፊልም ይሰራ። እሺ ኤርሚያስ እነሱ ጋር ኤርሚያስ ታደሰ ጋር ቤታቸው ፊልም ነው እንትን ነው ሆቴል ነበረ። መስተንግዶ ገባሁኝና ስራዬን ሲያዩ ወደዱኝ። ካሼሪ ትሆናለህ ኤርሚያስ ካሼሪ ያደረጉኝ። እዛ እየሰራ በቃ አምነውኝ ቢጎልብኝ አይጠይቁም። ምን ቢል በቃ እንደሚጎልም አውቃለሁ፣ ልክም እንደሚሆን አውቃለሁ፣ ትርፍም እንደሚመጣ አውቃለሁ። ይጎልብኛል እኔ አልሰራም ስላት እህቱ ናት ነበረ። እኔ አውቃለሁ ስሪ ያለችኝ። አንቺ እንደማትወስጂም እንደማትነኪም ስለማምንሽ ስሪ ያለች። ከዛን ስሪ ያሉኝና እሺ ብዬ ካሼሪነት እየሰራሁ ቆየሁኝ። ከዛን እዛ እየሰራሁ ወጣሁኝ። ከዛ ወጥቼ እዚህ እንትን ለሚባል ቦታ ሽመልስ ጋር ቤት ከፈትኩኝ። ለምን ወጣሽ? እኔ የግልሽ ለመስራት? አዎ የግሌ ልሰራ ፈልጌ ወጣሁኝ። ከዚህም ደግሞ አዲስ አበባ አንድ ወንድሜ ነበረ። እሱም ትንሽ ብር ስጠኝ አልኩት። ስለው እሺ ብሎ ሰጠኝ። ሽመልስ ግሮሰሪ ተባልኩኝና እቺ ያዳነችኝ ሴት እህቷ ናት። እዛ ስሪ ያለችኝ እንፈልጋለን። እዛ እየሰራሁኝ ወንድሜ ይመጣና ሽመልስ በጣም ባለቤቱ ማለት ነው በጣም አስተዋወቀልኝ። ሹፌሮች ያመጣል። ታክሲ ማዞሪያ ነው። ይወጡ ምንም በቃ ማንሰራው ነገር የራስሽ መጠጡ የራሱ ነው። ምግቡ ያንቺ ነው? ምግቡ ያኔ ነው። እሺ ማያመጣልኝ ደንበኛ የለም። ሹፌር በጠቅላላ ነው በቃ የሚያመጣልኝ። በራሱም እያስተዋወቀልኝ እንደዛ ለመደልኝ። ሳንዱች ምናምን በጣም ነው የምሰራው። በርገር ሳንዱች ምናምን ሰራለሁ። ወንድሜ ውትድርና ሄዶ ነበረ። ከውትድርና ሲመለስ መጣኔ ጋር የትኛው እረፍት ነበረ። አንድ ዱካም አለ ሌላ። ከዛ ለእረፍት ሲመጣ እየሰራው ነው። እዛም ወንዶቹ ያው ልጅም ነኝ በጣም ልጅ ነኝ። ያው ኤርሚያስ ያውቃል። ከዛን ሲያስቸግሩኝ አየና ሁሉም ያሰናግዳሉ። ሰው ሲበዛ ሁሉም ተነስቶ ወንዶቹ ምናምን ያሰናግዳሉ። ያጎቴ ልጅ ደግሞ ይሄ ውጪ ያለኝ ማለት ነው የሱ ልጅ እኔ ጋር ነው ያሰኛል። ከዛን እኔ ይሄንን ምግብ ቤት ከሰራሽ አንድ ጥይት ትችልም ሞተው አለበለዛ ትምህርትሽን አስተምርሻለሁ ውጪ ያለኝ ወንድሜ። እሺ ትምህርቴ ይሄንንም እየሰራው መማር እችላለሁ፣ የማታ እማራለሁ። እኔ አልለቅም ስለው በኋላ ጸጸት እንዳይሆንብሽ ጠጥቼ ነው የምሞተው አለኝ። አንተማ ከምትሞት እሺ ብዬ ወጣሁኝ። ለቅቄው ማለት ነው። ሽመልስም ሳላማክር ምን ብዬ ልንገረው ፈርቼ በቃ አቆምኩኝ ስራ ማለት ነው። እሺ አቁሜ ግን ያው ተማሪ ማላለኝም ዞርም ብሎ አላየኝም። አስወጥቶሽ ከዛም ወጥቼ ማለት ነው። ያንድ አባቴ አንድ እናት ልጆች ናቸው? አዎ። ከዛን አባቴ ቡታጀራ አስተምረኝ አልኩት። ቡታጀራ ልማር አልኩት። ስለው አትማሪም እኔ አቅም የለኝም አለኝ። አቅም የለኝም የቤት ኪራይ ከፍዬ ቀለበ አቋቁዤ እኔ አቅም የለኝም አልችልም አለኝ። እሺ ብዬ በቃ ሞጆ ገባሁኝ። ምስራቅ ሆቴል የሚባል አለ። እዛ መስተንግዶ ገባሁ። እዛው እየኖርኩ እየሰራሁኝ እነሱ በጣም ይወዱኛል።
በጣም ነው የሚያከብሩኝ። ለስራ ይሄኔ ስራ ነው ብዬ አለይም። ኦኬ ትሰራለሽ አይደል? አዎ ኤርሚያስን ጋር ስሰራ በቃ ለይቼ እንትን አላይም። እረፍትም አያምረኝም። በቃ የጎደለበት ቦታ መግባት ነው። በቃ ስራ የበዛበት ቦታ፣ ጫና የበዛበት ቦታ ገብቼ መስራት ነው እንጂ እንትን አለለም። እዛም በጣም እየወደዱኝ መጡ። መስተንግዶ ነው የገባሁት። እነሱን ካሼር ያደረጉኝ። ኦኬ ካሼሪነት እየሰራው እያለ ተነስቼ ደብረ ዘይት ገባው። አብረን እንስራ አሉኝ ወንድሞቼ። አወጣሽ እንደገና ውትድርና መጣ። አንድም አለ አሁን ደብረ ዘይት አለ ማለት ነው የኔ ታላቅ። አብረን ተሰብስበን እንስራ። ያኛውን ተውሹ ወጣሽ እንደገና ወዲያው? ብዙ አመት ነው የሰራሁት። ሰርቻለሁ። አብረን እንስራ ሲሉኝ እሺ ብዬ ወጣሁኝ። እዛም ወጥቼ እህልም ጀመርኩኝ። እህል እየሰራሁኝ አገባሁ። እህል የምን እህል? እህል እንደዚህ የቁም ጤፍ ምናምን ማለት ነው። የቁም ገዛና መጋዘን አስረክባለሁ። በመሬት ችርቻሮ ገዝቼ መጋዘን አስረክባለሁ። እነሱ ብረታ ብረት ቁራልሽ ይሰራሉ፣ ይረከባሉ። እንደዛ እየሰራሁኝ አገባሁኝ ማለት ነው። እሺ የት አገኘሽ ባልሽ? እዛው ነው የነሱ ጓደኛ ነበር። የወንድሞችሽ? እነሱ ጋር ነው የሚያስረክበው። እየዞረ ያስረክባቸዋል። ምን ነው የሚያስረክባቸው? ብረታ ብረት ቁራልሽ ማለት ነው። ከዛን አገባሁኝ። ያው አልተመቸኝም። እሱም እንደዛው ምንም አይመችም። ማጥፋት ነው፣ ሆቴል ነው፣ ቤት ምንም ያስቀምጠው ነገር የለም። ከኪሱ ያዩበት ነው የሚመስለው። ይደውሉና ይጠሩታል 12 ሰዓት። እሱ ነው ከፋይ። 12 ሰዓት የደውለው ይጠሩታል። 4 ሰዓት ከምሽቱ ይገባል። ግን ከፋይ ነው በቃ። በቀን 3000 4000 አይጠቅመውም። ይሰራል፣ በጣም ያገኛል። እኔም ሲያገባ በአንዴ ነው የተለወጠው ማለት ነው ህይወታችሁ። ቻንሴን እንትን ብሎት በጣም ተቀየረ። ሲኖ አገባህ እየተባለ ማለት ነው። ሲኖ አገባ። ሲኖ ኦኬ የገቢ ምንጭ የተባለ። ከዛን አልወልድም ስል በግድ ሰው እሱ በልጅ ነው የምታስሪው። ኧረ በልጅ አይታሰርም። በገባሁበት በ15 ቀን ራሱ ወጣለሁ አልኩኝ በቃ። ዋው አታውቅም ነበር በደንብ? እንዲሁ ነው የማውቀው እንጂ እንደዚህ በደንብ እንትን እንደዚህ አብራችሁ መዋል ማለት ነው። እሱንም ፍቅርም ይዞኝም አይደለም የገባሁት። ወንድሜ ጋር ተጣላሁ። እሺ ይሰክርና ይገባና ታናሽ የኔ ታላቅ ማለት ነው እሱንም ይመታል። ታላቅ ወንድማችንም ደግሞ አለ። ይሄ ተያ የነበረው የሱ ታናሽ ታላቃችን ነው። እሱንም ይመታል ሰክሮ ማለት ነው። ስገባ አገላግለው ስል አቃተኝ። ገብቼ መታወት እኔ በእንትን ባጥና እሱ እንዴት ትመችኛለሽ ብሎ እዚህ ጋር ፈነከተሽ። ኦኬ እኔ ደግሞ ነግረዋለሁኝ። ጠባሳ ነገር ፊቴ ላይ እግሬ ላይ አልወድም። በጣም ቀይ ነኝ። አሁን ውሸት ነው አይባልም። ኤርሚያስ የሚያቀኛል። በጣም ቀይ ነኝ። የፊትና የእግር ጠባሳ አልወድም እለዋለሁኝ ሁሌ ማለት ነው። ጠብቆ እዚህ ጋር ፈነከተሽ ወንድምሽ? ከዛ ተሰፋሁኝ ሐኪም ቤት ሄጄ ከዛ በኋላ በቃ ያንን ልጅ በዛ ምክንያት ነው ያገባው። ሸሽተሽ ሄደሽ ገባሽ እሱ ጋር? ገባሁኝ በቃ። መጀመሪያ እሺ እያልኩት ነበረ። እዛው ተስፋ ቆርጬ እሱ ጋር ገባሁኝ። እሺ ብገባም በቃ አልሆነም። ከዛን በ15 ቀን ካልወጣሁኝ ልወጣ እሱም አዲስ አበባ ላይ ሊመጣ ነው። እኔ ልወጣ ልብሶቼን አልወሰድኩም ነበር። ትንሽ ቢጃማ ነገር ነው ይዤ እንትን ያልኩትና እሱን ይዤ ልወጣ ስል ተመልሶ ሞባይል ረስቶ ተመልሶ መጣብኝ። ያዘሽ? ከዛን ለጎረቤት ደውሎ ልትሄድ ነው ያዙልኝ አለ። ከዛን ጎረቤት አረ የጉራጌ ስም አታስጠፊ፣ የወንድሞችሽን ስም አታስጠፊ፣ እንዴት ትወጫለሽ በ15 ቀንሽ? እኔ የማይሆን ሰው ጋር ለምን ጊዜ ያባክናለሁ? አልፈልግም፣ ሌላ ሀገር እጠፋለሁ አልኳቸው። አይሆንም ወንድሞችሽን ስም አታስጠፊ ያሉኝ። እሺ ብዬ ቁጭ አልኩኝ። እሱን የምታሸንፊ በልጅ ነው የማርያም ስዕል የመድኃኒዓለም ስዕል ምናምን እያመጡ እሺ ብዬ ወለድኩኝ። ወልጄም በቃ እንትን አላለም፣ አልተስማማንም። ክርስትና አስነስቼ ነው የተለያየ ነው የወጣሽው? ክርስትና አስነስቼ ወጣው። ወንድሜ ጋር ነው የገባሁት። ገና እንደ አዲስ ነው የታረስኩት። አረሰኝ። ይሄ ደብረ ዘይት ያለው ማለት ነው። አጥንቴ ወጥቶ ምናምን ነገር
አልበላውም ገና እንትንኛ ራስ ነኝ። ሙቀቱ ሚያዝያ ላይ ነበር በጣም ሙቀት አለ። እንግዳውም አልተኛውም አልበላውም። ከዛን እንለያይ ብሎ ጎረቤት ሲጠራ ቆራቢ ናቸው። እሱ ነው ያለው። ለምን አለ? ሴቶች አስቀምጧል እሱ ሌላ ቦታ። አዎ አንድም ያከስተ ልጅ ነኝ ብላ መጣች እኔጋ። እኔ ጋር ነበር የምትኖረው። ከዛቸው አልገባኝም። ያከስተ ልጅ ቤት አንድ ቤት ኖሮ ነበር። አንድ ላይ ነው የሚተኙት ምናምን ከሱ ጋር አንድ ላይ ነው የሚተኙት ምናምን ነገር። እኔ በቃ ያክስት ልጅ ናት ብዬ ዝም አልኩ። ያክስት ልጅ ጋር አንድ ላይ ይተኛል እንደዛ ብለን እሺ። ከዛም በኋላ በቃ እኔ አሁን ላይ ነው እንጂ የባነንኩት ልብሱ የምታወልቀው በፊቱ ነው እንደዚህ ነው ብላ ትነግረዋለች። እኔ አልገባኝም ያን ያልባነንኩም። ከዛም በኋላ ምን እንደምትነግረው ልብስም አውልቃ እንደዚህ ሆነብኝ ጡቴ እንደዚህ ምናምን ትለዋለች። ከዛን እኔ በቃ ስለሚቀራረቡ ነው ብዬ ምንም እንትን አላልኩትም። የክርስትናው ያው አግብታ ነበር እሷ ፈታና እሷም ባሏን እንደዚህ ሲያይተናዷል ጣፍታ መጣች። ቆይ እሱ ከሱ ጋር እንዳለ ያቃል ባልዮ በቃ ይጠራጠራቸዋል አይወደውም። ያንቺ ባልና እሺ አይስማም በቃ እኛ ጋር ጠፋች መጣች። ልጇን ይዛ ነው የመጣችው። አንድ ልጅ የስድስት ወር ልጅ ይዛ ነው የመጣችው። ከዛ ክርስትና አስነስቼ ምናምን ይዟት ወጣ። ቤት ተከራየላትና ወጡ ታይዘው ተከራየላትና ወጡ። እኔም ጸብ ነበር ይቅርታ ጸብ ነበር ካንቺ ጋር አንቺ ሲገባሽ ተናገርሽ ወይም ምንድነው አልሽ? እሱን አልተናገርኩም። በቃ መለያየት አለብን አለ እሱ አለ። ምንም ምክንያት የለውም። መለያየት አለብን ሲል ተነስተን በቃ ወንድሜ መጣና ልጅም አትይጂም ሁለቱም ልጅም አትይጂም እቃም ይዘሽ አትወጪ አንቺነትሽን ብቻ ነው የምንፈልገው ወንድሞቼ። እኔ እሱ ኮተት ይቅርብኝ እንጂ ልጅን ጥዬ አልወጣም አልኩኝ። ከዛ ያክስቱ ልጅ ምን በተውለት እሱ ያሳድግ ልጄ አንድ ነገር ቢሆንስ ይጸጽተኛል ምናምን ስል ምን ገጠር ወስደዋለሁኝ አለ። ከዛ ያክስቱ ልጅ ነበረች ከኔ ጋር። እናትም የሞተበት እኮ ያድጋል በወተት ያድጋል ምን ይሆናል ስትል ወተትማ ቢኖራችሁ ለጉራ ነው እንጂ የምትኖሩት ወተት ቢኖራችሁ አራስ ቤቴ ሁሉ ሰው ተንጋክቶ ሲመጣ እኮ የጸጉር ቅቤ እንኳን ተይዞ ይመጣ ነበር። እናንተ እንኳን የጸጉር ቅቤ ያለ ይዛችሁ አልመጣችሁ። አልሰጥም ብዬ ወንድሜ ታይ እንዳትይጂ ሲለኝ እምቢ ብዬ አከራይ መረዱን። ልጅ ይሄንን ደም ልጅ እንዴት ከናቱ ይነጠላል? ህግም አይፈቅድልንም። መርዳት ካለበት ይረዳል እንጂ ልጅን አንነጥልም አሉና ይዤ ወጣሁኝ። ልጅ ይዤ ወጣሁት አንድ ብርድ ልብስ ነው። ከዛ ወንድሜ ጋር እየኖርኩኝ ከዚህኛው ወንድሜ አልተስማማውም። በቃ ብዙ ነገር አለ ልጅ ሲኖር ዳይፐር አለ ወተት አለ ምግብ ያስፈልገዋል። ምግብ 6 ወር ደረሰ። ምን ብዬ እሱን እንትን ጠይቅ ከበደው። ያው እሱም አልወለድም ነበር ያኔ አልገባውም። የልጅ ነገር ምንም የገባው ነገር የለም። ሲታመምብኝ ምንም እንትን አይልልኝም። ተነስቼ አንዷ አለች ጎረቤት እንትን ማቆያ አስገቢውና ስራ ግቢ ቡና እናዞራለች ነው ስላታ ልጅን ጨከኝ ስላት ምንም አይሆንም ምንም እንደዚህ ያሳልፍ ያለው ትዳርም እያለኝ ስለዚህ ምንም አይሆንም ማለች። እሺ ብዬ ጠየቀችልኝ። እሺ ያሉ አንጡታሉ የሆነ ነገር ነው የሚመስለው ያስደነግጥሻል ልጁ። ተነስቼ ያስገባውኝና ቡና እያዞርኩ ሸጣለሁ። ኦኬ ከዛ ዴኬር አስገባሽ? የቀን ሞያ አስገባች። በምን ገንዘብ? 5000 ሰጥቶኝ ነበረ ባለቤትሽ? አዎ 5000 ነበረ። እሱን 2000 ወስጄ ነው ያኔ 2000 ብዙ ነበረ። ኦኬ በሱ ጀመርኩኝ። ከዛ እንደዛ እየሰራው አሁንም በቃ ምንም አልተመቸኝም። ብዙ ልጆች አሉ። ውሃ ደግሞ ከወንዝ ነው ከሩቅ ነው የሚቀዳው። አሁን እሱንም እየቀዳው ምግብም እየሰራው ወንድሜ ለምን አልደረሰም ይላል። ለምን ምግቡ ለምን አልሰራሽም ምናምን ይለኛል። ገብቼም ያው ለልጄ ነው እንደፋደፈው ልጅ ለማጠብ የልጅ ምግብ ምናምን ለመስራት ነው። ለምን አልሰራሽም ሲለኝ እንደ እነሱን ልቀልብ ነው ውሃ ከቀዱልኝ እሰራለሁ አለበለዚያ ውሃ ቀድቼ አልሰራም ለነኝ ኮረምሶች አልኩኝና በዚህ ተጣላን። ተነስቼውንም ሞጆ መጣሁ በፊትም ሰራበት ማለት ነው።
ሞጆ መጣሁኝና አነጋገርኳት። እንዲህ ነው አልኳት። ነው ፀሐይ ይመችሻል ከልጅ ጋር ስትለኝ አዎ አልኳት። ጽዳት ትገቢያለሽ ስትለኝ አዎ። ተይ ስትለኝ አዎ እገባለሁ አልኳት። ጽዳት ገባሁኝ። በቃ ተሸክመሽ ልጅሽ ከዛ ልጁም አይረብሽም ያም ይቀባበለዋል። ሰራሁኝ እዛ ማለት ነው። ጥሩ ጊዜ ታለፍሽ? አዎ የሰራውን በቃ እዛም በጣም ነው የሚወዱኝ። አሁንም ያው ከዛ ወጣሁኝ። የሆነ ጓደኛ ነገር ያዝኩኝና ወለድኩኝ። ሌላ ፍቅር ያዘሽ? እሱም በፍቅርም አይደለም በቃ ቸግሮኛል። ከወጣ በኋላ ንግድ ጀምሬ ብዙም እንትን አላለኝልኝም። ያንን ንግድ እንደጠበቅኩትም አልሆነም። ቸገረኝ። ከዛን እንዴት አገኘሽ? ዓለም ዜና የሚባል ቦታ ሄጄ ነው እሰራለሁ ብዬ ሄድኩኝና በቃ ምን መቼም ላይ ያልነበረም ብር ራሱ ብዙም። ከዛን ጀመርኩ እዛ እየሰራሁኝ ሲጠይቀኝ በቃ እውነትም ሊለውጠኝ ምናምን መሰለኝና እሱንም እኔም በፍቃደኝነት በሽጉጥ የሚያስፈራራኝ ነበረ። ሽጉጥ እያመጣ ምን እያለ እሱ ራሱ ከዛን እውነትም ሊለውጠኝ እንዴ ምናምን ብዬ ቀረብኩት። ቀርቤው ወለድኩኝ ሴት ልጅ። አንድ ቤት ሆናችሁ ወይስ? አረ አለው እሱ ትዳር አለው እኮ። ኦኬ ትዳር አለው። አውቀሻል አንቺ? ወድ ስለወደድሽው ነው ነው ወይስ? ወዲም ሳይሆን በቃ ይረዳኛል ብዬ ነው። ያረግልሽ ነበር? ያረግልኝም ነበር። እንትንም ቦታም ይገዛልኝ ምናምን። የምን ቦታ? የቤት ገዛልሽ? አልገዛልኝም። እንዲገዛልሽ ነበር አንቺ? እሺ ይገዛልኝም እንትን እያለ ነበረ። ከዛ ወለድኩኝ። አሁንም ሴት ልጅ ደግሜ ወለድኩኝ ትንሿን ማለት ነው። ሁለት ወለድሽ? ከሱ ግን እንትና ሳላቅ ነው እንትን ያለችብኝ። አዎ ከሱ ሁለት። ከዛን ተነስቼ እየሰራው እቺን ወልጄ ራሱ በቃ እንትን ብዬ እሱም ተጣላን። ሰርግ ደግሶ የሆነ ካሜራ አለኝ እኔ። ካሜራው ላይ ያለው እንትን ፎቶ የሰርግም የምን የተነሳበት ፎቶ ጠፋ። የማይሱ የካሜራው እንዳለ ፎቶ ማለት ነው። እኔ ልጄ ምርቃት ነው ትልቁ ያስነሳበት የማይሆን እንደልትልኝ አልኩት። ልጁ እንዳለ ደልቶታል። ለካ ምን እንደሆነበት እኔ እንጃ። የለውም እኮ ባዶ ነው አለኝ። አረ ባዶ አይደለም አይተነዋል። ባዶ አልነበረም ስለ ባዶ ነው የለውም አለኝ። ከዛን ያንን አጠፋ አንቺ ነህ አውቀሽ ነው ያጠፋሽው ብሎ በዛ ጠመደኝ። የማ ቪዲዮ ነው? የማ ልጅ ቪዲዮ ነው? የሱ ልጅ። ኦኬ ከዋና ሚስት የወለደው ታሪኩ ነው። እሺ ሰርግ ነው። ከዛን በቃ በዛ ተጣላን። የኖርኩ ተቸገርኩኝ። በቃ እቺን በ15 ቀን ነው ትቼ ናዝሬት እየሄድኩኝ ልብስ እየወሰድኩ መሸጥ የጀመርኩት። ለማትተሽ ወልጄ የእህቴ ልጅ ነበረች ከኔ። ኦኬ የጣሳ ወተት እየገዛሁ በ15 ቀን በቃ ተነስቼ አረ የጉራጌ ስም አታስጠፊ አንቺ ምንድነሽ? ሴቶችን አንዳንዶቹ ደግሞ አረ ባሎቻችን እንዳያርሱን አታስደርጊብን እያሉ ብዙ ሲሳቸኝ በቃ ምንም አልሆንኩም። እንትን አልኩኝ። አልተጎዳሽም? ሰራው ምንም አልተጎዳውም። አሁን ላይ ነው እየቆየ ነው እንጂ በፊት ምንም አልሆንኩም ነበር። ከዛን ሰራሁን እየሰራው ልጄ እየታመመች መጣች። እያመማት ነው ለካ። አሃ እየሰራሽ እሷ? አዎ ምን ህክምና የልብ ኬዙን ማለት ነው። ከዛን ሳላቅ የግል ወስዳታለሁ። መቂ ወስዳለሁ። እዛም የግል ይዤ ሄዳለሁ። ምንድነው የሚያማት? ማስታያት ምንድነው ምልክቷ ነበር? ተቅማጥ ያስቀምጣት ነበር። ያስታውካታል። ልቧን ተይው በቃ ይመታል። እሱን ማልገባኝም በቃ ተቅማጡና ትከቱ ነው የመሰለኝ። ከዛን እንደዛ ምንም ለውጥ የለውም። የሚወስዱባት ደም የሚሰጧት መድኃኒት ጭራሽ ልጅቷ እየማማች ሄደች። ከዛን ተነስቼ ቤተልሔም የሚባል ናዝሬት ነበረ እዛ ወሰድኳት። ስወስዳት መጀመሪያ ልጄን አድኖልኝ ነበረ የመጣው። አይ አንተን አታከምልኝም ዋናው ዶክተር ነው የምፈልገው አልኩት። ዋናው ዶክተር እኮ አርፈዋል አለኝ። ነው እንዴ ብዬ በቃ አምባዬ መጣ። እዛው ድብ አደረኩኝ። በቃ ማደድን ነው የመሰለኝ። ከዛ ነው ሆስፒታል ነው መታከም ያለባት ይሄ የልብ ኬዝ ነው አለኝ። በስማ ሲለኝ አረ ሆስፒታልማ አልገባም አልኩት። ተነስቼ አሁንም እንትን ገባሁ ሄድኩኝ ጤና ጣቢያ ስወስድ ይሄም የልብ ኬዝ ነው ሆስፒታል ነው መታከም ያለባት ብለው ቶሎ ብለው ሪፈር ጽፈው ሰጡኝ። ከዛን ተነስቼ ሆስፒታል ገባሁ።
እዛ እየታከመች ቆየች። ተኛች አልነበረም። በጣም ብዙ ጊዜ ነው፣ ወደ 2 ወር ተኛች። ጥያቄ የለኝ ምን የለኝ በቃ ጸጉሬ ሁላ ተቆርጭ ተደምድሞ ማለት ነው። ነርሶች ምናምን ነው ቢጃማ ሁላ አምጥተውልኝ የቀየርኩት። በጣም እግዚአብሔር ይስጣቸው። እነሱ ባይኖሩ እንደውም ድንም አይመስለኝም። በጣም ተንከባከቡኝ። እዛ ሞባይልም ጠፍቶብኝ ዶክተር ነው ገዝቶ የሰጠኝ። እንደዛ ሳለፍኩኝ አሁንም ወጥቼ 15 ቀን ሳምንት ቆይቼ ወደ ሆስፒታል ነው። ያማታል፣ ወደ ያማታል፣ ያፍናታል፣ ፍንም ያረጋታል በቃ ልቧን። ከዛ እንደዛ ያረኩኝ ይሄ እጣ ነገር ማዞር ጀመርኩኝ። እጣ ልብስ ምናምን እጣ ይወጣላችሁ ዘይት አልጋ ልብስ ጀምሬ እያዞርኩኝ እንዴት ጀመርሽ ምናምን ሲሉኝ እንደዚህ እየነገርኳቸው ስነግራቸው አንዱ ቶሎ ብሎ እሸቱ ጋር ደውሎ አስመዘገባት። ያው 2 አመት ምናምን አልፎታል እንድትቀርብ እሸቱ ጋር ትታከማለች ብሎ እንትን ብሎ ነበር። እስካሁን አልቀረበችም። አልጠሩኝም። ከዛን አንዷ እኔ ጥቁር አንበሳ ይሊፈር እያሉኝ ነው። እኔ አቅም የለኝም፣ በምንድን ነው የምወስደው? አቅም የለኝም አልኩኝና እምቢ እያልኩኝ ነው። አንቺ እንዳንቺ እኛም እንደዚህ በተባልን ኖሮ ልጅሽ አይደለችም ወተሽ አትለምኝ ምናምን ይሉኛል። ሲሉኝ ኧረ እኔ አልችልም። እስከ ስንት ይጨርሳል ስላቸው እስከ 50,000 ብር ነው እንዴ? 50,000 ምን ለሰርጀሪ 50,000 ምንድን ነው ብር ነው ምናምን ይሉኛል። ከዛን አይደለም እዛ ለመግቢያ ማለት ነው ሰው ነው የምጠይቀው። ጥቁር አንበሳ 50,000 ቢገኝ ይሰራል ሰርጀሪ። 50,000 ምናምን ብታገኝ እኮ ትሰራለ፣ ጥቁር አንበሳ ትሄዳለች፣ እኛም እንደዚህ በተላክን ምናምን ይሉኛል እዛ ማለት ነው። ሲሉኝ እሺ ብዬ ለዛም እየነገርኩኝ እየሰራው እየጠየቁኝ እየነገርኩኝ በቃ ጻፉልኝ አልኳቸው። ግማሹን እናሰባስብልሻለን አሉ። ከዛን ያን ጣያ ዞርኩ ነው መልሼ ደግሞ አንቺ አትለምኝ ምናምን አሉ። ሊፈር ተጻፎ ተሰጠኝ። ወጣውኝና አስፋልት ላይ ቆምኩኝ ለመለመን። ምን ብዬ ለለምን እንቺ ዲኮደር ግዢኝ አለች። ዲኮደር የሚሸጡ ልጆች ነበሩ። እኔም ልጅ ታማብኝ እኮ ለምን ወጥቼ ነው ፈርቼ የቆንኩት አልኳት። ማሳከሚያ አጥቼ ነው አለችኝ። እስቲ አንቺ አለች። እሷንም አየቻት። እስኪ የተጻፈልሽና አለች። ወጣት ልጅ ናት ብታይ እግዚአብሔር ሲልክል። እዛና አየች፣ አነበበች። በቃ ላለቃዬ ኮፒ አድርጌ ልውሰድላት ልንገራት አለች። አላመንኳትም ስለእውነት። እሺ ያልኳትና ኮፒ አድርጋ አመጣችልኝ። ስልኬን ተቀበለች፣ ይዛ ሄደች። ነገ ነው ያለች። አላመንኳትም። ምን ይቀረው ዛን ለላለቃዋ ሰጠቻትና ደወለች። መተሻል ስትለኝ አልመጣውም አልኳት። ነይ እንጂ ያለች። 10 ሰዓት ሆኗል። ዓለም ጤና ነው የምኖረው ወደ መቂ። ከዛን እሺ ብዬ ተነስቼ ሄድኩኝ። ሲሄድ አለቃዋ እንዳለ ሰራተኞቹን በትና አሰባስቡ አለች። እሷም ሄዳ እየሰበሰበች ምንድነው ሲላት እንዲህ ነው፣ ምንም የላትም፣ የልብ ኬዝ ነው፣ ጥቁር አንበሳ ይሊፈር ተጽፎላት ነው አለችው። ነው አለ። እስከ ስንት ተባለች? እስከ 50,000 ይጨርሳል ተብሏል። በቃ 50,000 ከሆነ እኔ እሰጣታለሁ፣ አሁን ትሄዳለህ እንዳይሰበሰባለ። ሽኩር መሐመድ ይባላል። ከዛ ተነስቼ አዲስ አበባ ጥቁር አንበሳ በቃ ተመረመረች፣ እንትናለች፣ ወረፋ ያዘች። 18,000 እንደጨረሰ በቃ ውጪ ተባልኩ። ለምን በቃ አልዳነች። 18,000 አልዳነችም። በቃ ቀጠሮ ነው፣ ለቀጠሮ ነው 18ቱ። ይሄማ ምርመራ ነው፣ ሙሉ ምርመራ ነው። ከግል ከምን ነው እየሰሩ እንደ እናት እንደ አባት እየደወሉ ምን ላይ ደረሽ ከእንትኑ ከዶክተሮቹ ጋር ያገናኘው የከፈሉ ምናምን 18,000 ብር ጨረሰ። አንዷም 5,000 ሰጥቻለሁ ብላኝ ሳነግራትም እንደውም ገባውኝ እኔ። ከዛ ስወጣ ስነግራት እኔ እኮ 5,000 ቃል ገብቼልሽ ነበር ብላ ሰጠች 5,000። ከዛ እሷ ባይገርምሽ እስካሁን ድረስ እናቴ ናት። በቃ ሲሄድ አብልታኝ ነው ከያዘች ከራሷ ካልያዘችም ከእንትን ከሆቴል አስመጥታ አብልታኝ ጭብጥ ጥቅልል አድርጋ ሰታኝ ነው እስካሁን ድረስ።
ባንቺ ብቻ ኮሚሽን ነፍስ እንትን አይደለም ህይወት አይደለም እኮ ያለሽው ትለኛለች እምቢ ስላት ከዛን ወጣን ያው ጥቁር አንበሳ ቀጠሮ እንትን ወረፋ ያዘች ማለት ነው እሺ በያዘችበት በ8 ወር ተደወለልኝና ሲደወልላት መሰራቷ ነው ተነስቼ ሲሄድ እንዳዳጋጣሚ ማስነጠስ ጀመራት ሲያስነጥሳት ለ15 ቀን እንደውልልሻለን ሳሉንም ይሄ ጉንፋን አጥፊላታል እሺ ብዬ ተመልሼ እስካሁን ድረስ አልተደወለም ኦኬ ስጠይቃቸው የማቴሪያል እጥረት አለ እንጂ በአስቸኳይ መሰራት አለባት አለ ድጋሚ ስጠይቃቸው ብቻ እኮ የግል መታከም ማሰራት ትቺ ነበር የግል ይሰራሉ የልብን ኦኬ የግል መሰራት ነበረባት በጣም በአስቸኳይ የሚሰራ ነው መሰራት ያለበት ነው ኬዟ የልብ ክፍተት ነው እኔ እኮ አቅም ቢኖረኝ እስካሁን ድረስ ልጅም ስትሰቃይ ዝም ብዬ አላየም እስኪ ለማንኛውም በቃ እንደዚህ ስነግራቸው ከአዳማ ሴፉ ጋር እንትኑን አስጽፈሽ ይዘሽ ነይ ሴፉ ጋር እንትን መቅረብ አለባታል እሺ ብዬ አስጽፌ መጣሁኝ ሴፉ ጋር በቃ የሚያደርሰዋት ልጅ በቃ ስልክ ማያነሳ ምንም አይልም አልቀረበችም እስካሁን ድረስ ማለት ነው ኦኬ ሴፉ ጋር የጽድቅ መንገድ የሚል አለው ይሄ እንደ ቲክቶክ ፎርማት ተቀርጾ ለምን አላካችሁለትም እንደሱ ከዛም በኋላ የሱን ስልክ አገኘንና ወረፋ ስለሆነ በኤርሚያስ በኩል አሉ በኤርሚያስ በኩል እንትን ይባል በኤርሚያስ ስልክ ራሱ ይላከላታልና ቪዲዮን ተቀርጾ ወደ ኤርሚያስ ተላከ እሺ ኤርሚያስ ደግሞ ስራ ላይ ነው መሰለኝ አልደረሰውም ገና ያየውም አልመሰለኝም አንቺ አልደወልሽለት ለኤርሚያስ አያነሳም ያው ጊዜ ስራ ላይ ስለሆነ ለእህቱ ደወልኩላት እህቱም አሁን እኮ እኛ የምናገኘው 6 ሰዓት 5 ሰዓት ነው ማታ እስኪ ከቻልሽ 5 ሰዓት 6 ሰዓት ደውይለት አለች ምን ብዬ 5 ሰዓት 6 ሰዓት ልደውል ብዬ ከቻልሽ አንቺ ደውይና አናግሪልኝ በቃ አልኳትና ባለቤቱም አንስታው ነበር እንደዛም ነግሬት ነበር ባለቤቱ ምን ነገር የለም ለውጥ የለውም እስካሁን ስለዚህ አሁን የጥቁር አንበሳ ኦሬዲ ያልደውሉላችሁ ምንም የተለየ ለውጥ የተገኘ ነገር የለም ስለዚህ የግል መታከም የምትችልበት መንገድ ቢኖር ታከማለች ማለት ነው ስለዚህ አሁን የመጣሽበት ነገር ምንድነው ለሱ ህክምና ማግኘት የምችል ከሆነ የግል የሚጠሩኝ ከሆነ ለህክምና ገንዘብ የሚያግዙ ሰዎች ካሉ ያግዙኝ አጥብሽ እንግዲህ እግዚአብሔር ይርዳሽ ማለት አሁን ደግሞ ሙቀት ነው በጣም ለሊት አዳማ እንዴት እንደምታደርበት ያፍናታል በጣም ተሰቃየበት እውነት ካልጋ መሬት በቃ እየተንከባለች ያፍናታል መስኮት ከፍቼ በጣም ይጨንቃታል ለሊት ሙቀት አችልም ደግሞ በጣም ከባድ ነው ለሊት በቃ ቁጭ ብዬ ነበር ፎጣ እንትን እያልኳት ነው ማድረው ልቧን አሁን ማቆያ ነበር ያስገባው ማቆያ ራሱ አንዳንዴ እንደዚህ ሲከብዳት አይ ፈራናት ይሉኛል እውነት እንደኔ ጠይቅ ያዞርኩ ነው አንዳንድ መሄድ ናዝሬት እንደዚህ የሚረዱኝ አሉ እንደ ለአመት ባል ብለው በቃ ባዳማ ህዝብ ነው ያለው ሴቱም ወንዱም ብታይ በእነሱ ነው ያለሁት አይዞሽ ምናልባት አንቺ ማግኘት ለሚፈልጉ ሰዎች ብትታከምልኝ ቀጥታ የምትፈልጊው ነገር በቃ ከመና ነው አሁን ቶሎ መሰራት አለባት ነው በአስቸኳይ መሰራት አለባት ነው ያሉት ዶክተሮቹ ማለት ነው እኔ ደግሞ አቅም ስለሌለኝ ቁጭ ብዬ ነው ማያት ጭንቀቷን እያየው ማለት ነው ስቃዩን እያየው እና የኢትዮጵያ ህዝብ ይሄንን አይቶ እኔ ምንም የለኝም ምንም የሚያግዘኝም ሰው የለም ፀሐይ ነው አይደለም ንፋስ ነው አይደለም ብርድ ነው አይደለም ተሰቃይቼን ማሳድጋቸው በዛ ላይ ታማሚ ሆነችብኝ ልጅ አድኑልኝ ነው የምለው ልጅን ከስቃይ አውጡልኝ አድኑልኝ ምን ኢትዮጵያ ህዝብ አድነልኝ ኤርትራውያን በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ልጄን ይዩልኝ ጎብኙልኝ ነው የምለው አይዞሽ አባቷ የለም አታገኙም ጭራሽ ትሙት ነው ያለው አለ ትሙት ነው ያለው ሽማግሌም ስለክበት ትሙት ራሱ ጉዳይ ነው ያለው ትልቁ ልጅ ስንት አመት ነው ትልቁ አሁን 11 አመት እየገባ ነው ሶስቱም አንቺ ጋር ናቸው
አይዞሽ እንግዲህ እግዚአብሔር ረዳሻል ብዬ አስባለሁ። ስልክሽ ደውለው በዚህ ደግሞ የሚችሉትን ያህል በአካውንትሽ እንዲያስገቡ ኦር ደግሞ እኛ ማከም እንችላለን የምትሉ የሕክምና ተቋማትም ካላችሁ ብታግዟት የግል ሕክምና ተቋማት ከጎኗ ብትቆሙ አደራ ማለት ፈልጋለሁ። እንግዲህ የፀሐይ ታሪክ ይሄን ይመስላል። እንግዲህ ካለው ያለውን የሰጠን ፉጋ ይባልም ነው የሚለው ትንሽም ትልቅም ለፀሐይ ትልቅ ዋጋ አለው እና እሱን ህፃን ብታግዟት። በዛ ደግሞ የእድገት ውስንነትም አለባት። አለባት። እያየኋት ነበረ። እሱም አለ። ስንት አይኗንም ይሰራለት ብሏል። አይኗም እንደዛ ነው። እስቲ እናያት አሁን ትምጣ ስንት ተቀበላትና ምናልባት ያው ተመልካቾች እንዳታስቸግረን ብለን ስለነበረ ይወሰናት አይኗ ማሳያት እያሉኝ ነው እና አላሳየኋትም። አሁን ራሱ ያንተን ምንድነው የሆርሞን እንትን ተጽፎ ተሰጥቶኛል። ሆርሞንም መርመር ተብሎ ተጽፎ ተሰጥቶኛል። የምን ሆርሞን? ሆርሞን አንገት ምናምን ትታይ ተብሎ ነበር። ይጨንቃታል እኮ አሁን ሰማችኋል እኮ ኮሽ ነው የሚለው ብታይ ልቧ ማለት ነው። እንደኛ ድውድው ሳይ ኮሽ ነው። ክፍተት ነው። ክፍተት ነው። በጣም ሰፊ ነው አሉ። እውነት ታወራለች አታወራም? አሁን ገና እየፈታች ነው እንጂ አታወራም። ትንሽ ግን ታወራለች። ትንሽ ስሟን ትናገራለች። አትናገሩም? ኦኬ ማነው ስሟ? የአብናት የፈጣሪ ናት ማለት ነው አይደል? ተመልካቾቻችን እንግዲህ የአብናትን እንግዲህ እናገዛለን የምትሉ የሕክምና ተቋማትም ካላችሁ ግለሰቦችም ካላችሁ በምትችሉት መጠን በስልክ ቁጥሯ እዚህ ጋር ባለው ደውላችሁ እዚህ ጋር በተቀመጠላችሁ አካውንት ቁጥሯ እንግዲህ የምትችሉትን እያገዛችሁ የአብናትን ብታርኗት ደስ ይለናል። ልዩ ምርመራ እናደርጋለን የምትሉ ሰዎችም ካላችሁ ብታግዟት። ምክንያቱም ታሪኳ በጣም ልብ ይነካል። በደንብ ሰምተናል። እንግዲህ እግዚአብሔር የእናንተን እጅ ይዘርጋላት፣ የእናንተን ልብ ያራራላት ማለት ነው ፈልገው። እንግዲህ ዛሬ ፕሮግራማችን እንዲመስል ነበር። እንግዲህ ታሪክ አለን የምትሉ ሰዎች ካላችሁ ሊነገር ሊሰማ የሚችል ለብዙ ሰው ትምህርት መሆን የሚችል ታሪክ አለን የምትሉ ካላችሁ በ0905 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይም እንደዚሁ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራቸዋለን። ሱአሚ ስታይልን በጣም ነው የምናመሰግነው። 22 አውራሪስ ሆቴል አጠገብ ሀዊ ህንጻ ግራውንድ ላይ ትገኛለች። በ0911 10 75 54 ደውላችሁ የተለያዩ ቀሚሶች፣ ጫማዎች፣ ቦርሳዎች እንደዚህ አይነት ደግሞ የሚያማምሩ ሱቶችና በአጠቃላይ የሴት አልባሳት ይገኛል። ጎራ ብላችሁ ጎብኘት እንድታደርጓት ነው መግለጽ የምፈልገው። ዛሬ ፕሮግራማችን ይመስል ነበር። ፕሮግራሙ ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት አድርጉ። ዛሬ እንጨርሻለሁ። ሰላም ለእናንተ።